منبر سلامة أوغن منغستن ودبن كوين كسرح حمزغل بوزيك نرقاق صالكم ندلي በእንግሊዘኛ ቋንቋ ጁንታ ተብሎ የተተረጎመለት ክሩ ኢትዮጵያን ከሚገዛ ሰይጣን ቢገዛን ይሻላል። የሱን የሚያስታውሱን ማስታወሻዎች በሙሉ እንዳይኖሩ መደረግ አለበት። እውነት ለመናገር ጳጳሳትም ሁሉ መዝመት አለባቸው። ሲዘምቱ ግን በቃ ይሄን ወያኔ መቀበር አለበት ብሎ ወያኔ በለው ጠርናፊ ጉጀሌ በለው አገር አጥፊ ጦስት ቦታሳችን ይዞ አባይ ይቀርሰምጡ አሜን በል። ህወሓት እንደገና ሰው ይሆናል ብላችሁ ከህወሓት ጋር ገንዘብ ተቀበላችሁ ለህወሓት የምትሰሩ ሰዎች መርዶ እንንገራችሁ፣ ህወሓት ተመልሶ አይመጣም። منبر سلامة أوغن منغستن ودبن كوين كسرح حمزغل بوزيك نرقاق صالكم ندلي منبر سلامة أوغن منغستن ودبن كوين كسرح حمزغل بوزيك نرقاق صالكم ندلي منبر سلامة أوغن منغستن ودبن كوين كسرح حمزغل بوزيك نرقاق صالكم ندلي እውነት ለመናገር ጳጳሳትም ሁሉ መዝመት አለባቸው። ሲዘምቱ ግን በቃ ይሄን ወያኔ መቀበር አለበት። ጸረ ኢትዮጵያ ነው፣ ጸረ ኦርቶዶክስ ነው፣ ጸረ ሙስሊም ነው፣ ጸረ ፕሮቴስታንት ነው። ስለዚህ የፈረንጆቹ ቡችላ ነው፣ ይሄ ቡችላ ነው። ስለዚህ ይሄን ቡችላ ደግሞ አንገቱን በሉት። ፖለቲካን ሃይማኖትን ኣብ ኢትዮጵያ በቀሊል መንገዲ ሃይማኖት ማለት ትእዛዝ ፈጣሪኻ ኣኽብርኻ ሰብ ከይበድልኻ እንተ በድልኻውን ይቅር ኢልኻ ብሰላም ምንባር ማለት እዩ። ብፍላይ ናይ ቤተ ክርስቲያን ሰባት ማለት እውን ዲያቆን ክሳብ ቀሺ ፈላሺ ክሳብ ጳጳስ ብኑር ሕጊ ቤተ ክርስቲያን ካብ ሃይማኖታዊ ትምህርትን ሃይማኖታዊ ስብከታትን ኻል ነገር ክገብር ፍጹም ውግዝ እዩ። ኣሸንኳይዶ ሓደ ዕድመ ልክዑ መጽሓፍ ቅዱስ ዝፈልጥ ሰብ ማንም ሓደ ፍድል ዘይቆጠረ ሰብ እኳ ብተፈጥራዊ ኣእምሮኡ ሓሲቡ ክግበር ዝግብኦን ክግበር ዘይግብኦን ሕማቕን ጽቡቕን ፈልዩ ሃይማኖት ሓልዩ እናነበረ መጽእ እዩ። ከምቲ ንጌታ ኢየሱስ ክርስቶስ እቶም ሃይማኖት ዝፈልጡን ዕድመ ልክዖም ወንጌል እናምህሮ ዝነበሩን ቀደስቲ ወደስቲ ዝሰቐልዎን ዘናሸውን ሎሚ እውን ኣብ ኢትዮጵያ ይኹን ኣብ ትግራይ ታሪክ እናተደገመ ይመስል። ሓደ ሓረስተይ ኣብ ቤተ ክርስቲያን ኣትዩ ቅዱስ ዓቕሚ ይኹን ብሕጊ ፍጹም ዘይፍቀደሉ ወይ እውን ሓደ ብኣካውንቲንግ ዝተምሃረ ሰብ መኪና ከገጣጥም ከም ዘይኽእል ኩሉ ሓደ ናይ ቤተ ክርስቲያን ሰብ እውን ኣብ ፖለቲካ ኣትዩ ህዝቢ ክቕስቀስን ፖለቲካዊ ስራሕታት ክሰርሕን ፍጹም ሓጢኣት እዩ። ሓደ ናይ ቤተ ክርስቲያን ሰብ ቀንዲ ስርሑ ህዝቢ ናይ ፈጣሪ ትእዛዝ ሓዲጉ ሕማቕ ከይገብር ከምህርን ክሕሉን ዝተጋገየ ድማ ናብ መንገዲ እግዚኣብሔር ክምልስን ካብቶም ስራሕታቱ ገሊኦም እዮም። ሎሚ ግን ዘይንውር ይመስል ግርምብጥ ማይና ዓቐብ ነገሩ። ብፍላይ ቀሻውሽትን ጳጳሳትን ብዝተፈላለዩ ምኽንያታት ባዕሎም ካብ መንገዲ እግዚኣብሔር ስሒቶም እዮም። እዚ እውን ከፈለጡ ወይ ጽቡቕ መሲልዎም ከምቲ ኩሉ ሰብ ዝሳሕቶ ተሳሒቶም ኣይኮነን። ብጥቕሚ ተሸዊዶም እንተስኮንተ ውዳሰ ክፍተው ኢሎም ኣብ ዘይግቦም ሰይጣናዊ ተግባር ኣትዮም ኣለዉ። ነዚ ቀላል ኣብነት ዝኾነና ሓደ ዝኾነ ጳጳስ ንውሰድ። ሓደ ጳጳስ ኩሉ ዓለም ይቕረየኒ ኢሉ ቆልዓ የብሉ ሰበይት የብሉ ቃል እግዚኣብሔር ጥራሕ ሒዙ ዝነብር ሰብ እዩ። ሓደ ጳጳስ 120,000 ቅርሺ ደሞዝ ኣለዎ ትሰምዕ ተለኻ ግን ኢድኻ ኣብ ርእስኻ ጌርኻ ካብ ምድንጋጽ ወጻኢ ትሓቲ ሕቶ ንምንታይ እዚ ኩሉ ገንዘብ ንሓደ ጳጳስ እንታይ ይዓብሰሉ? ንምንታይ ኸን ሓደ ጳጳስ ክንድዚ ዝኣግል ገንዘብ ይወሃብ? ሓደ ጳጳስ ኣብ ሓደ ወርሒ 120,000 ቅርሺ እንታይ ይሰርሐሉ ይኾን? መቸም ጳጳስ ክዳን ወይ ጣፍ ክነግድ ኣይኽእልን። ግን ኣብዚ ሓደ ነገር ምጥርጣር ይከኣል እዩ። እቶም ዓይኖም ዓምቶም ኣብ ዘይመንገዶም ኣትዮም ዘሎ ጳጳሳት ይኹኑ ቀሻውሽቲ ኣብ ፖለቲካ ዓለም ኣትዮም ዘሎ ጉዳይ ስስዐ ገንዘብ ከይኾነ ኣይተርፍን እዩ። ምክንያቱ ከም ሓደ መጽሓፍ ቅዱስ ዝፈልጥ ሰብ ሞይቕረ ከም ሓደ በስም ኣብ ክብል ዘይኽእል ሰብ እኳ እዚ ክገብር ወይ ከምዚ ክሰርሕ ፍጹም መሕፈር እዩ። ሃይማኖት ኣብ ፖለቲካ ምታይ ጉድኣት እምበር ጥቕሚ የብሉን። ምክንያቱ ቤተ ክርስቲያን ሰላምን ዕርቅን እምበር ኩናትን ሰብ ምቕታልን ኣይተምህርን። ቤተ ክርስቲያን ቤተ እግዚኣብሔር እያ። ኣብዚ እቲ ዋና ቁም ነገር እቶም መንገዲ እግዚኣብሔር ስሒቶም መንገዲ ሰይጣን ስዒሞም ዘሎ መራሕቲ ሃይማኖት ከመይ ናብ ቅዱስ ቦታኦም ይመለሱ ዝብል ይክኸውን። ቃንጫ ሓቂ ሚድያ መፍትሒ ሓሳባት ኢሉ ዘቕመጦም ከም ዝስዕብ ይመስሉ። ሓደ ቤተ ክርስቲያን ዓርሳ ትፍተሽ ኣለዋ። ቅድስቲ ቤተ ክርስቲያን እቶም መንገዶም ስሒቶም ዘሎ መራሕቲ ሃይማኖት ብቕልጡፍ ናብ ቀልቦም ንክምለሱ ብዙሕ ጻዕሪ ትገብር ኣለዋ። ክልተ መንግስቲ እዱ ካብ ሃይማኖት ከልዕል ሃይማኖት መንገዲ ፖለቲካ ክኸውን የብሉን። ሰለስተ ከም ህዝቢ ተማኺርካ እቶም መራሕቲ ሃይማኖት ናብ መንገዲ እግዚኣብሔር ክመፁ ምግባር እዩ።
أب مودأتا حد مخري نمرحت هيمانوت حد مخري نمرحت هيمانوت تجري بحفشة نمرحت هيمانوت إثيوبيا نسخم مرحت هيمانوت على ما وصل ساعة تقمكمون ادخمان صوب نتا حصر عندما كنبر حما كنسرح كم زي بلنا نعلوق مزفلت يلن سلازي نابت حقنا من قد زيافر زغنا قدس بوتاقم تملسوم بزي كان بيت كريستيان ناب خال بوتا مخار ايد ليكمون تملسوم إذ ملأختا مخرزي نخلهم مرحت هيمانوت إثيوبيا يوم በተበንጃው ገዢውን በዘር ከፋፋው መሬት ቸርቻሪውን አገር ሸንሻኙን የስልጣን ተመኛ የተቋሚ ደመኛ ከላይ የፈሰሰው ያባይ ወጀብ ይጥረገው አሜን በል አሜን በል ልብ በተስፋ ሻቅሎ መስሎ ተሸብልሎ ያልነቃውን አታሎ የሚቸበችብ በድንቡሎ ወያኔ በለው ጠርናፊ ጉጀሌ በለው አገር አጥፊ ጦስት ቦሳሳችን ይዞ አባይ ይቅር ሰምቶ አሜን በል አሜን በል ግድብ በላያቸው ይሰራ ከቦንዳቸው ጋራ ሰላም እንደነሱን በራብ እንደቀጡን በቁም እንዳዋረዱን ለአረብ እንደሸጡን ለስደት እንዳበቁን ክብር እንዳሳጡ ወያኔ ክብር ይጣ እንደ ጮኸ ከአገር ይውጣ አሜን በል አሜን በል እንደ ጋዳፊ የሚያሳብድ እንደ ቤንያሊ የሚያሰድድ እንደ ሙባረክ የሚያንበረክክ እንደ ሳላህ የሚያሰለስል እንደ ባግባ የሚያከስል አመጹን ወጀቡን እሳቱን ቋያውን ወያኔ ይልቀቅበት እንደ ናቀን ይናቅበት እንደ ጠላን ይጠላበት ያባይ ጋኔን ይስፈርበት አሜን በል አሜን በል ትንሹ ሆነ ትልቁን ወንዱንም ሆነ ሴቱን ሽማግሌውን አረቢቱን ቦርጊሱን ወታደሩን ገበሬውን ላባደሩን አስተማሪ ተማሪውን ያገር ዘቡን ወታደሩን ወጣቱን ሸበላውን በቁሙ እንዳስለቀሰ ድሃውን እንደጨረሰ ቤቱን እንዳፈረሰ ወያኔ ፍርስ ይበል ጉጀሌው ፍግም ይበል አሜን በል አሜን በል ዲያስፖራ መጥቶ እንደወጣ ተጎትቶ እንዳፈረ እንዳቀረቀረ እስሙ እንደተሰበረ በቁሙ እንደከሰረ ሎሌና ጉጅሌ ጸረ መብት ጉጀሌ አገር ቤት የሚዋረዱ ቃሊቲ የሚወረዱ እንዲህ እንደቀለዱ እንደ በግ ይነዱ አሜን በል አሜን በል ከቻይና ጋር ያጋጫቸው ከህንድም ያጣላቸው ህዝባቸውን አዋርደው ለባርነት ዳርገው የገባር መሬት ነጥቀው በሙልጭ እንዳስቀሩት ወያኔ ሙልጭ በል ወዳጃቶ ይንቀዋለን ከጥቁር ከነጭ አጋጨው የወደደም ይጥላው ሴጣን ጅኛ ጋንንት ያባይ ቆሊያ ካይስት ያደርጋቸውን ክት አሜን በል አሜን በል ከወያኔ ወገነ አብሮ የዘገነ ከእፈርት የበላ ጦር ጠርናፊ ሁላ የወያኔ ፓርቲ አባል ተለጣፊ ሰልባጅ ደባል የወያኔ እድሜ አርዛሚ እናት ሀገር አብሮ አውዳሚ ወያኔ ሁን ጉጅሌ አደግዳጊ ጠርጎበሌ ያባይ ወጀብ ይምጣባቸው የግብጽ ጥራ ይድረሳቸው እንደ ሊቢያ ያጣድፋቸው አሜን በል አሜን በል አሜን ያላችሁ አማን ሁኑ ባላማችሁ ሁሌ ጽኑ ከሾካካ ከወሬኛ ከስማጥፊ ከዘረኛ ከምላሳም ተንኮለኛ ከደመኛ ከመርዘኛ ከቅልስልስ ከወኔ ቢስ ይሰውራችሁ ይሰውራል በረቱ ጎረቦቱ ነቁ መላመቱ አንድ ሆኑ ተጣመሩ ተዋደዱ ተፋቀሩ በለው አይናቸው የሚቀላ የወያኔ ነግሮ በላ ሽፍንፍኑ የሰው ተኩላ ሱናሚው ደቁ ሰው ወጀቡ ይጠራርገው እንዳይመለስ መስሎ በጎ ያባይ ግድብ ይብላው በተበንጃው ገዢውን በዘር ከፋፋው መሬት በእንግሊዘኛ ቋንቋ ጁንታ ተብሎ የተተረጎመለት ክሩ ኢትዮጵያን ከሚገዛ ሰይጣን ቢገዛን ይሻላል። ሰይጣን እግዚአብሔርን ይፈራል። ሰይጣን እግዚአብሔርን ያከብራል። ስለዚህ ከሰይጣን የባሰ መልአካዊ ሆኖ ሰይጣንን መረዳት በጭራሽ አይቻልም። ወይ እናንተ ራሳችሁ ሰይጣን መሆን አለባችሁ እንጂ አትችሉም። ምንድነው ምክንያቱ ብላችሁ ስለጠየቃችሁ መልሱን አታገኙ።
ወያኔን መረዳት አይደለም የምንችለው፣ ማጥፋት ብቻ ነው የምንችለው። ንፋስ መውጫ ሆስፒታል እኮ ባለፈው የገቡ ጊዜ አንድ በሽተኛ ነበር እዛ አልጋ ላይ የተኛ ሰው ሰራሽ እግር ተገጥሞለት እግሩን ነው የወሰዱት ነቅለው። ይሄ ሌብነት ነው? ይሄ በምንድን ነው የምትተነትኑት? እሺ ይሄ በፍልስፍና ነው? በሳይንስ ነው? በስነ ልብ በምንድን ነው የሚተነተነው? ይሄ ወስዶ ለሌላ ሰው ይገጥመዋል? አያደርገውም እኮ በልኩ ነው የተሰራው በሰውየው። ይሄን ለምንድን ነው ለመረዳት የምትሞክሩት? ይሄንን ፍጡር ለምን ነው አይምሯችሁን የምታባክኑት? በጣም በመጨነቅ ምንድን ይሆን በማለት እሱን መረዳት የምትችሉት ባለመረዳት ብቻ ነው። እኔ እንዲያውም እየሰቀቀኝ ያላየሁት አብረውኝ የነበሩ ልጆች ያዩት የገዛ ጓዶቻቸውን በተለይ መኮንኖች ናቸው ብለው ሲያስቡ አንገታቸውን ቆርጠው ወስደውታል። እኛ የነበርንበት አካባቢ አንገታቸው የተቆረጡ ሰዎች ነበሩ። እንዴ አንድ ሰው አብሮት የመጣውን ቢያንስ አብሮት የበላውን ወይም የሚያዘውን ሰው አንገት ለመቁረጥ የሚያስችል አይምሮ እሺ በምንድን ነው የምትረዱት? ይህን ለመረዳት ለምንድን ነው መከራ የምናየው? ይህን ለመተንተን፣ ይህን ለማስረዳት፣ ይህን ለመረዳት እንዴት ነው የሚቻለው? የለም እኮ እንዲህ አይነት ፍጡር። እኔ እንግዲህ ድሮ ባዮሎጂ እስከ 10ኛ ክፍል ተምሬያለሁ። በኪንግደም ፋይለም ፋሚሊ ምናምን ተብሎ እያንዳንዱ እንስሳ የለም እዛ ውስጥ የለም። እዛ ውስጥ ሂዱና የእንስሳት ኢንሳይክሎፒዲያ ውስጥ ፈልጉት፣ የለም። እኔ አንዳንዴ ሰዎች ሰይጣን ይሉ ትንሽ፣ እኔ ግን እሱም ቢሆን እኔ እንደዚህ አያደርግም። ሰይጣንን እንደዚህ አያደርገውም። ሰይጣንን ገሎ ሰይጣን አንገቱን ቆረጠ ሚል እኔ የለም። ሰይጣንን መረዳት አሁን ይቻላል በተወሰነ መልኩ፣ ወያኔ መረዳት አይቻልም። ፍራሽ ላይ ያደሩበት ፍራሽ ላይ ተጸዳድተዋል እኮ። እሺ ይሄ ምንድን ነው? ሆቴል ውስጥ ገብተው የሰረቁትን በግና ፍየል የሆቴሉ አልጋ ላይ ያርደውታል እኮ። ይሄ ምንድን ነው? አሁን ይሄን ማን ነው የሚተነትን? ይሄንን ማን ነው ለመረዳት? ለምንድን ነው መከራ የምንቀበለው? ይሄን እነሱን ለመረዳት እንዲህ የሆኑት እኮ እንዲህ ስለሆኑ ነው። እንዲህ የሆኑት እንዲህ ለምን እንደዚህ እንደምንጨነቅ ታውቃላችሁ? ጤነኛ ስለሆነ ነው። ጤነኛ ስለሆነ ያስጨንቀናል። እና ጤነኛ ያልሆኑትን ሰዎች በጤነኛ አይምሮ እንረዳለን ብለን መከራ እንቀበላለን። አንዳንዴ ይሄ ክፋት የገባው ማህበረሰብ ራሱ ላያውቀውም ይችላል። ቆይቶ ነው የሚገባው። እነሱም ቆይቶ ነው የገባቸው። ለምሳሌ አውስትራሊያ ታዝሜኒያ የምትባል ደሴት አለች፣ በደቡብ አውስትራሊያ የምትገኝ። የታዝሜኒያ ጎሳዎች አንድ ሰው ሲቀር አጥፍተዋቸዋል። አንድ ሰው ነው ለዘር ተርፎ የነበረው። አንድ ሰው በሙሉ ነው ያጥፏቸው። አሁን እኛ ደረሰ ሸዋሮቢት ምናምን ደረሰ ምንለውን አድርሰውባቸዋል። እና የነሱ ታህታይ መዋቅር እንግዲህ የሰው ልጅ አይምሮ ላዕላይ መዋቅር አለው። ይሄ በትምህርት በምን እንትን ምንለው ታህታይ መዋቅር ደግሞ አለ ውስጡ። የወያኔ ታህታይ መዋቅርና የምዕራባውያን ታህታይ መዋቅር ይገጥማል። አሁን የሚረዳዱት በሱ ነው። በሱ ነው የፈለገው ሲያደርጉት ጸጥ ነው የሚሉት። እንዲህ ሲያደርጉ እያዩአቸው ጸጥ ነው የሚሉት። ውስጡ ይገጥማል። ላዕላይ መዋቅሩን የሚፈልጉት ለዚህ ለፖለቲካው ለምናምኑ ነው። ውስጥ ግን አንድ ናቸው። ያደረጓቸው ነገሮች አንዳንዴ በኢትዮጵያዊ ባህል በኢትዮጵያ ስነ ልቦና መረዳት አትችሉም። እና ለመረዳት እንዳትሞክሩ ነው እኔ የምመክራችሁ። ብዙ ሰው ይገርመዋል። እንዴት ይላል። እንዴት አትበሉ። እንዲሁ ነው እንዲህ ነው። ራሱን ነው መውሰድ የምትችሉት። ይሄ ድሮ ሂሳብ ስንማር ጊቭን የሚባል ነገር አለ አይደል? በቃ ይሄ ተሰጥቷችሁ ማለት ነው። እና they are given በምንም አትረዱትም። ይሄ የሆነው ነው እንዲሁ ነው እንደዚህ ነው። እንዴት ነው ምን ሆነው? የቤት ጎረቤት ይቀየራል፣ የሀገር ጎረቤት አይቀየርም። እንዴት ነው የሚኮነው? እንዴት ነው የሚኖረው? እንዲህ ከሚሆን እንዲህ ከሚያደርግ እንዲህ ከሚሰራ
የተፈጸመው ነገር ከብቶችን እኮ በሰሜኑ ግንባር በዚህ በማይጸብሪ ግንባር የነበረውን በጋሸና ግንባር የነበረውን እንደውም ለማየት ይችላል። ከብቶችን እኮ ሰብስበው ረሽነዋል በጥይት። እነዚህ ከብቶች አሁን ምንድን ናቸው? ምን ስለሆኑ ነው? አርዶ መብላት እኮ አንድ ጉዳይ ነው። ጭኖ መሄድ እኮ የሌባ የዘር ከብት ይገርማቸዋል። በመቄት መንገድ ስንሄድ ዛፍ ጥቅጥቅ ያለ የገበሬ ይሄ መቼም በእግር የሚሸጧቸው ባህር ዛፎች አሉ ገበሬዎች። እሱን በመድፍ መተው የቀረውን በአጭደው ወገቡን ሰብረው እኛ ስንሄድ ምንድነው ሁሉም ዛፍ ወገቡ ተሰብሯል። ምንድነው ይሄ ስንል በቃ መተው ረሽኑታል። እንዴት ዛፍ ይረሸናል? እሺ ይሄን አሁን በምንድን ነው የምትረዱት? ይህ ምን ሎጂክ ነው ይሄን የሚያስረዳችሁ? ዛፍ የሚረሽን ዛፍ ይረሽናል? ምን አጠፋ? የትኛው ፖለቲካ ፓርቲ አባል ነው ወይም የትኛው ብሔር ነው? እሺ አማራ በይነው ነው ተባለ፣ አፋር እንደዚህ ሆኖ ነው ተባለ፣ ኦሮሞ እንደዚህ ብለው ነው ተባለ። እሺ ዛፍስ? ይሄን ለመረዳት እንደመፈለግና ወይም እንደ መከራ እንደማየት ያለ ነገር አለ? መርግ ነው እኮ መከራ እኮ ነው ይችን ሀገር የገጠማት። ይሄን በማጥፋት ብቻ ነው ወያኔነት የሚባለውን በሽታ እኔ ከዚህ በፊት እንዳልኩት ከሶስቱ ነገሮች ስናጠፋው ብቻ ነው። አንድ በአካል እንዳይኖር እንደ መዋቅር እንደ ተቋም ስልጠና የሚሰጥ ድርጅት የሚያቋቁም መዋቅር የሚዘረጋ ሰዎች የሚያሰባስብ እንደ ተቋም መሆን የለበትም። ሁለት እንደ አስተሳሰብ ወያኔነት የሚባል አስተሳሰብ መኖር የለበትም። እንደ አስተሳሰብ ራሱ ሰዎች ወያኔ ሲሉ በስማ መባል አለበት። ማንም ሰው በጭራሽ ለልጆቻችን መንገር ያለብን እሱን ነው እንጂ ይህን ያደረጉት በዚህ ምክንያት ነው አይደለም ብለን ያልነብን። ወያኔ የሚባል ኢትዮጵያን በጣም በአሰቃቂ ሁኔታ የተጣባ በሽታ ስላለ ስሙን እንኳን ሲጠሩ በስማም ብሎ ራቁት። ስሙ የተጠራበት ቦታ አትድረሱ። ስለሱ የተጻፈ መጽሐፍ አታንቡ። ስለሱ የተሳለ ስዕል አትዩ። ፎቶውን አትዩ። በጭራሽ ይጋባባችኋል። ሳታውቁት በሽታው ይሰርጻችኋል። ስለዚህ ራቁት። እንዲህ አይነት በሽታ ነው ኢትዮጵያን የገጠማት። በምንም መልኩ በክፉም በደጉም አታንሱት። መጥፎ በሽታ ነው። ሳታውቁት እናንተን ይጋባል ብለን አስተሳሰብ ሆኖ ለመሰላችሁ አስተሳሰቡ እንደ ተቋም ቢጠፋም የተለያዩ ሰዎች ላይ ግን አየዋለሁ። አንዳንዶች ቅድም እንደተባለው ሳያውቁት ራሱ ሳያስቡት የሱ ሰለባ ሆነው ያገኙታል። ራሳቸውን ሳያስቡት እየተቃወሙት ሁሉ አንዳንድ ሰዎች ግን ውስጣቸው ውስጥ የፐርሰንት ጉዳይ ነው። 20%፣ 30%፣ 5% ወያኔነት ውስጥ ይኖራል። በደማቸው ውስጥ የሆነች አልላቀቅ ያለች እና ወይ ድሮ በገጠር እንደሚደረገው እንደዚህ ክፉ ደም ወይም ጥቁር ደም እንደዚህ በሚኖርበት ጊዜ ይበጣና ያ እንዲፈስ ይደረጋል። እና ከአንዳንድ ሰዎች ተበጥቶ ወያኔነት መፍሰስ አለበት። የሆነች ቦታ ላይ ያለች ከአንዳንድ ፓርቲዎች ከአንዳንድ መዋቅሮች መፍሰስ ያለበት አለ። ወደፊት ከየራሱ ህጎቻችን ውስጥ አወቃቀራችን ውስጥ የምንተዳደርባቸው መመሪያዎች ውስጥ አለች ወያኔነት እና እሷ እየተበጣች መፍሰስ አለበት። ሶስተኛው ከታሪክ በምን መልኩ የዚህ ታሪክ ቀጥሎ በኢትዮጵያ ታሪክ ውስጥ ቦታ እየያዘ መሄድ የለበትም። በቂው ነው። በቃው። ከዚህ በኋላ ታሪክ ሊኖረው አይገባም። በምንም መልኩ ወደፊት አገር ሲቀየር ነገር ሲመጣ እሱን የሚያስታውሱን ማስታወሻዎች በሙሉ እንዳይኖሩ መደረግ አለበት። ያቆማቸው ሐውልቶች፣ የሰየማቸው ስያሜዎች፣ እሱ የጠራቸው ምን ያላቸው እሱን የሚያስታውሱ ስናየው ትዝ እንዳይለን ማለት ነው። ጭራሽ ምንም ነገር መቀመጥ የለበትም። ምንም እሱ መንገድ ስንሄድ አይተነው ብለን ትዝ እንዳይለን ማድረግ አለብን። ይሄን ካረግን ኢትዮጵያን እንገላግላታለን። ካልሆነ ግን
ወያኔ ቁጥር 1 ጠፍቶ ወያኔ ቁጥር 2 ወያኔ ቁጥር 3 ወያኔ ቁጥር 4 የመምጣት እድል አለው። ዛሬ መገላገላችን አይደለም ማየት ያለብን፣ ሁለተኛ እንዳይመጣ። እዚህ ድሬዳዋ የተባለውን ከዚህ በፊት ተናግሬዋለሁ። አንድ ሰውዬ በጣም አስቸጋሪ ሰው ሆነው ቢመክሯቸው አልሰማሉና አንድ ቀን ማንም ሳያይ አንዱ ተደብቆ ብልጭ አድርጎ ገረፋቸው። ማንም አላየም ብሎ ማለት ነው። በቃ አንድ ሰው አይቷል። በኋላ ከሰሱት። እንዲያርጎ ምስክር አለው። ታው ተጠሩና ያ ሰውዬ አይተዋል? አዎ አይቻለሁ። እንዴት አርጎ ገረፋቸው? ሁለተኛ ዱላ እንዳያምራቸው አርጎ፣ ሁለተኛ እንዳያምረን አርጎን ነው ወያኔን መግረፍ ያለ። ሁለተኛ ያን ካደረግን ነው ተስፋ የሚኖረን። አመሰግናለሁ። ኢትዮጵያን ነፃ ያወጣው ሙሴ ነው። ኢትዮጵያን ነፃ ያወጣው አብይ ነው። ሙሴ እስራኤልን ነፃ ያወጣው በ40 ዓመቱ ነው። አብይ ኢትዮጵያን ነፃ ያወጣው በ40 ዓመቱ ነው። የእስራኤልን ነፃነት የመራው ሙሴ ነው። የኢትዮጵያን ነፃነት እየመራ ያለው አብይና ወንድሞቹ ናቸው። ይሄ ሰላም፣ ይሄ ኢትዮጵያዊነት፣ ይሄ ጽናት፣ ይሄ ሁኔታ እንዲቀጥልልን ከልብ እንሻለን። በዚህ ላይ መንግስት መመስረቱ ብቻውን በቂ አይደለም። መንግስት መሆን መቻል አለበት። ውሳኔ መወሰን አለበት። ይህንን ቀልድ ማቆም አለበት። ህወሓት እንደገና ሰው ይሆናል ብላችሁ ከህወሓት ጋር ገንዘብ ተቀብላችሁ ለህወሓት የምትሰሩ ሰዎች መርዶ እንንገራችሁ፣ ህወሓት ተመልሶ አይመጣም። መርዶ ነው ይሄ። ይሄንን እንንገራችሁ፣ አይመጣም፣ ሊሆን አይችልም። ያችን ድረስ እየተመጣለን እንዴት ሰው ከዚህ 4 ኪሎ ከግቢ ወጥቶ ሰው ሲገዙ እንዴት ታፍነው ይወሰዳሉ? ወርዶ እንደዚህ መጓጓት እንኳን ወታደሩን አይደለም እኛ በወታደር ህይወት ውስጥ የሌለንን ሳይቀር ወደዚህ ቦታ ድረስ ያመጣን የሳቸው ቁርጠኝነትና የሳቸው ሁሉን ጥሎ መምጣት ማንም ሳይጠይቀን በራሳችን ፍላጎት፣ በራሳችን አቅም፣ በራሳችን ሆነን ወደ ግንባር የተሰለፈ ገባ ግን በሃይማኖት ካባ ውስጥ ገብተው ዛሬ 70-80% በሃይማኖት ጥላ ውስጥ ቁጭ ብለው ለህወሓት የሚሰሩ የሃይማኖት አባቶች አሉ። ከቤተ ክርስቲያን ውስጥ እኮ ነው መትረየስና ክላሽ በብርበራ ሰዓት የተገኘው። እዚህ ከተማ ውስጥ የነበሩ ሰዎች እዚህ 22 ጋር ነው እንግዲህ 22 ከተማችን ነው። የኢትዮጵያ ባንዲራ ወርዶ ሲቃጠል ያየነው እዚሁ ከተማችን ውስጥ ነው 22 ላይ። በየቤተ እምነቱ ውስጥ ጂፓስ ይሄ ድምጽ የሚሰጥ መሳሪያ ይዘው የወያኔን ትግል ዘፈን የሚጨፍሩ የሃይማኖት አባቶች ናቸው ያየነው እዚህ ቦታ ላይ። ተመዘገበ ነው ወይ ጠፍቶ ነበር ተመዘገበ ነበር ሲጠፋ ታሪ ተመዘገበ ነው የጠፋ አንድ የተመዘገበው ከጠፋ ያልተመዘገበው እንዲሆን አባ ገብረ ኪዳን አባ ባዬ ጠብቁ አብራችሁ ቢሶ አደራ ጭምር እየሰጠናችሁ ቁጭ በሉ ምዕመናን አይታችሁታል እኮ ቁጭ በሉ አደራ። አሁን መሰረት ብቻ አስቀምጠን ሳይሆን የሚሄደው መሳየቱንም እንዲጠበቁ አደራ ጭምር ብፁዕ አባታችን ሁላችንም ኃላፊነት ስላለብን እንግዲህ በዚህ መስቀል ብፁዕ አባታችን ባርካቸዋል። የመጀመሪያው ፓትርያርክ የኢትዮጵያ አቡነ ሰላማ
እንደምን ሰነበታችሁ? እንደምን ከረማችሁ? እግዚአብሔር ይመስገን። የእግዚአብሔር ስም የተመሰገነ ይሁን። በተለይ ሀገር አቋርጬ የኢትዮጵያ ጀግኖች በማግኘት የተሰማኝ ደስታ ወሰን የለውም። የሰሜኑን ታውቃላችሁ። ሰሜን ክፍል ላይ ቤተ ክህነት አቋቁመናል ተብሎ ከዚህ በፊት የተባለው እናውቃል። እንዲያውም እኛ የፈራ ነው ሰሜኑ አካባቢ ያሉት ከደረሰባቸው መከራ ፈተና እዚህ ከባድ ውሳኔ ውስጥ ይገባሉ ብለን ፈርተን ነበር። እግዚአብሔር እነሱን ጠብቆ እነሱም መነሻውም ለኢትዮጵያም ለፖለቲካውም ለመንፈሳዊ አገልግሎቱም ለሃይማኖቱም እነሱ ናቸው። ያ ሰሜን ስለሆነ ታሪካዊ አመጣጡን ሳያበላሽ እነዚህ ሰዎችና እነዚህ ሰዎች የመሰሉ ሰዎች እንዳይደገሙ ማድረግ ነው። እነሱ የመጨረሻ ሆነው እንዲቀሩ ከዚህ በኋላ እነሱን የመሰለ ሰው እንዳይፈጠር መደረግ አለበት። በምንም መልኩ እንደምታውቁት ሰይጣን ከወደቀ በኋላ ሰይጣን የሚመስል ሌላ አልተፈጠረም። ከሰይጣን የመጨረሻው ሆኖ ነው የቀረው። እነሱም የመጨረሻው ሆኖ መቅረት አለባቸው። ይሄን ሊደግም የሚችል እንዲህ አይነት አረም ሊያፈራ የሚችል ምንም አይነት መሬት መፈጠር የለበትም። እዚህ ለልጆቻችን ከዚህ በኋላ የክፉ ነገር ምሳሌ የማስፈራሪያ